ዛሬ 7 የግሮዝ ማይንድሴት የምትይዙበት ስትራቴጂዎችን እናያለን። እነዚህ ስትራቴጂዎች አንዱን ባንዱ ላይ አንዷን ራሱ ብታረጉ ትልቅ ጥቅም አለው፣ ግን አንዱን ባንዱ ላይ እየደራረብን ብናደርግ ልክ ፎቅ ቤት እንደሚሰራው በደንብ የግሮዝ ማይንድሴታችንን የምንሰራበት ነው። አብራችሁን ቆዩ። በዛ ላይ ዛሬ የተለየ ስጦታ ይዘን መተናል። ቆዩና ይዋት። የመጀመሪያው ግሮዝ ማይንድሴት እንዲኖራችሁ የሚያደርገው ፌለር አስ ትሬኒንግ፣ እንደ ዲፊት ሳይሆን እንደ ልምምድ ውሰዱት፣ እንደ ትምህርት ቤት ውሰዱት። መውደቅን ሽንፈት አድርጋችሁ አትቁጠሩት። እንዲህ ሲባል ቀላል ነው ማለት አይደለም። አዎ በጣም ከባድ ነገር አለው። ትንሽ ጊዜ ውሰዱ፣ ሂል እንድታረጉ፣ ትንሽ ፈቀቅ እንድትሉ ውሰዱ ጊዜ፣ አስታሙ ራሳችሁን። ከዛ ግን ተነሱና ይህን ምን እንድማር ምን እንዳቅ ነው የተሰጠኝ፣ እንደው ቢሳካልኝ ለዚያውም ላወቅ ማልችለው በዚህ መውደቅ ውስጥ ምንድነው እንድማር የተሰጠኝ ብላችሁ ፈትሹ። ይህን ማስተዋል የምታመጡበት ታዲያ 3 አንግሎች አሉት። የመጀመሪያው እናንተ አልበቃችሁም ሊሆን ይችላል፣ አልተዘጋጃችሁም ወይም በቂ ልምምድ የላችሁም ሊሆን ይችላል። ተኮርኩማችሁ እንድትቀመጡበት ሳይሆን ወደ ግሮዝ አድርጋችሁ እንድትጠቀሙበት። ሁለተኛው ደግሞ ያ ነገር ለእናንተ ገና አልተዘጋጀ፣ ብቁ አልሆነ፣ አልበሰለ ሊሆን ይችላል። ስለዚህ ገና ነው፣ ቆይ ላብስልላችሁ፣ ትዕግስት ይኑራችሁ ሊሆን ይችላል። በትዕግስታችሁ ውስጥ ግን ሌሎች እድገቶች መጨመር የምትችሉበት ሊሆን ይችላል። ስለዚህ ነገሩ ነው ለእኔ ያልበሰለው ወይ ብላችሁ ጠይቁ። ሶስተኛው ደግሞ አይ ይሄ እናንተ መንገድ አይደለም፣ በዚህ መንገድ አያደርሳችሁ ሊሆን ይችላል። ስለዚህ መውደቃችን የትኛው ነው? አይ እናንተ ሬዲ አይደላችሁም ነው፣ ስሩበት ነው፣ ወይስ ነገርየው ገና ነው አልበሰለም? አዎ ይሆናል ለእናንተ ግን ገና ነው ጊዜው ሊሆን ይችላል። አለበለዚያ ደግሞ ይሄ ለእናንተ መንገድ አይሆንም ሊሆን ይችላል። አንዳንዴ እኛ የፈለግነውን እንከለከላለን። what you want will not happen። ምክንያቱም what you need is coming for you። የሚያስፈልጋችሁ በጣም ወሳኝ የሆነው የተሻለ አማራጭ የሆነው ነገር እየመጣላችሁ ሊሆን ይችላል። ስለዚህ ከነዚህ 3 ውስጥ በምን መልኩ ልተርጉመው፣ እንዴት ትምህርት ላርገው፣ እንዴት ግብአት ላርገው፣ እንዴት ሼፕ ያድርገኝ፣ እንዴት ያሳድገኝ ብላችሁ ውሰዱ። ሁለተኛው በጣም የምወደው ፓርት ነው። አልችልም ያላችሁትን ነገር ወደ ይቻላል ቀይሩ። ከይቻላል ደግሞ እዛ ጋር እንዳትቆሙ፣ ወደ እችላለሁ፣ እኔ እችላለሁ ወደሚለው ቀይሩት። እቺ ማይንድሴት በጣም ሲግኒፊካንትሊ ትልቅ ለውጥ የምታመጣ ናት። አልችልም ያላችሁትን ነገር እስቲ የቻለ ሰው እንፈልግ። እኔ ያቃተኝን ነገር የደረሰበት ሰው፣ ያለፈው ሰው፣ አሸንፎታል የምንለውን ሰው እንፈልግና ይቻላል የሚል እምነት እናምጣ። አዎ እኔ ባልችለውም ዘንድሮ እንትና ግን ችሎታል፣ እንትና ግን ችሎታል። ስለዚህ ይቻላል ማለት ነው። ባንዴ እችላለሁ ጋር ለመድረስ ስለሚከብድ ይቺን ድልድይ ይስሩለት። ይሄን ከሰራችሁ ግን እዚህ ጋር አትቆሙ። አዎ እነሱ ችለውታል፣ እኔ እችለዋለሁ ወደሚለው እንሻገር። ኃይሌ እኮ ይቻላል ብሎ አልቆምም አይደል? እችለዋለሁ እኔ ስላለ ነው በሩጫ አሸንፎ በንግዱ አሸንፎ የምናየው አይደል? ስለዚህ ይቻላል ያላችሁትን የደረሱበትን ሰዎች ሮል ሞዴል እናድርግና በምን ምክንያት ቻሉት እነሱ፣ በምን ጎበዙ፣ ምንድነው እንዲሳካላቸው ያደረገው ብለን ወደ እችላለሁ እንምጣ። ብዙ ጊዜ እዚህ ላይ ስንመጣ ግን ምን እንላለን? አይ እኔማ ይሄ ቀረኛ፣ እኔማ ይሄ ስለሌለኝ፣ እኔማ ዘመድ፣ እኔማ ገንዘብ፣ እኔማ ብለን የምንላት በጣም ብዙ ብለን የያዝናት ነገር አለች። እኔን አልችልም፣ አዎ ሰው ችሎታል፣ ይቻላል ኦፍኮርስ፣ እኔ ግን አልችለውም የምንልበት የሰበሰብናቸው ጓዞች ይኖራሉ። ስለዚህ እሱ ላይ ኑና እንትና በዚህ ምክንያት ችለዋል። ኮመን የሚያደርጋችሁን ነገር ፈልጉ። እዛ ሰው ላይ ያለ ጥንካሬ፣ ያንን ሰው እውን እንዲያደርግ ያስቻለውን ነገር እስቲ እዩት። እናንተ ምን ኮመን ነገር አላችሁ ከዛ ጋር ካላችሁ እሱን ውሰድና አዎ እሱ ይሄ ሁሉ ስላለው ቻለ፣ እኔ ግን በዚህም ብቻ ቢሆን በዚህ ጊዜ ደርስበታለሁ ብላችሁ ራሳችሁን እችላለሁ እንዲል አድርጉ። እቺ የማይንድ ሴት ሽፍት በጣም ትልቅ አስተዋጽኦ አላት። አንዳንዴ ደግሞ ምንም ኮመን ነገር ላታገኝቻላችሁ። እሱ ብርም አለው፣ ዘመድም አለው፣ እንትንም በጣም ብዙ ነገር አለው፣ እኔ ግን ምንም የለኝም ብለን ከተቀመጥን፣ እሺ ግን ምን አለኝ? ጊዜ ነው ያለኝ፣ ለመማር ፈቃደኝነት ነው ያለኝ፣ ምን አለኝ? ምንም የለንም ስንል ብኖር የሆነ ነገር አለን፣ ጤና ሊኖረን ይችላል። ስለዚህ ቁጭ ብላችሁ እሺ እሱ በ2 ዓመት ደርሶበት ሊሆን ይችላል፣ በ2 ዓመት አድጎ እዛ ጋር ደርሶ ነው እንጂ እኔ 4 ዓመትን ቢፈጅብኝ አደርገዋለሁ የምንልበት
የሚያስችለን ነገር እኛ ላይ እንፈልግ። ያ ሰው ያለው እኛ ያለን ኮመን ነገር ካጣ ያ ሰው የሌለው እኛ ያለን ነገር ልናገኝ እንችላለን። ስለዚህ መታችሁ ራሳችሁን ፈትሹና እችላለሁ የምትሉበት ሀሳብ ላይ ሂዱ። ይቺ ማይንድሴት አልችልም ካላችሁበት ይቻላል የሚያሰኛችሁ፣ ከዛ ደግሞ አልፋችሁ እችላለሁ የሚያሰኛችሁ ላይ መድረስ ትልቅ የግሮዝ የሚያፋጥናችሁ ነገር ነው። ሶስተኛ ንግግሮቻችን ወደ ጥያቄ እንቀይር። ግሮዝ ማይንድሴት ላይ ለመምጣት አእምሯችን በጣም ወሳኝ ነው። አእምሯችን ደግሞ ውስጥ ነው መጀመሪያ ሀሳቦች ይጠነሰሳሉ፣ ይሰራሉ፣ ከዛ ይወለዳሉ። የምናየው ይሄ መወለዱን ግን በንግግር ወይም በድርጊት ወይም ደግሞ በሁለቱም ነው። ሰው ንግግራችንን መተን እስቲ እንየው። የሚያደክሙን ዝቅ የሚያደርጉን ወደ እድገት እንዳንሄድ በቃ አንድ ቦታ ፊክስድ ሆነን እንድንቀር የሚያደርጉንን ንግግሮች እናስተውል። አንዳንዴ ለራሳችን እንደው አንቺ አትችይም፣ እንደው አይሆንልሽም ሊሆን ይችላል። ይዋየሽ አልተሳካልሽም ሊሆን ይችላል። ወይም ደግሞ ከሰው ጋር ስናወራ አይ እኔ እንደሱ አይደለሁም ሊሆን ይችላል። ስለዚህ ከራሳችሁም ጋር ሆነ ከሌላ ሰው ጋር ያላችሁ እንቅፋት የሚሆኑ ንግግሮች እስቲ ወደ ጥያቄ ቀየሯቸው። ወደ ጥያቄ ግን ስል የሚያበረቱን ጥያቄዎች፣ አንዳንድ የበለጠ እኛን የሚያደክሙ የበለጠ የሚያሳስቡን ጥያቄዎችን አይደለም የምለው፣ የሚያበረቱ፣ የሚያጎብዙ፣ የሚያሳድጉ ጥያቄዎችን እንቀይረው። ምን ማለቴ ነው? ለምን አልሆነልኝም? የፈለጋችሁትን እድገት እኔ አይሳካልኝም ብላችሁ ከነበረ ለምን አልተሳካልኝም አታድርጉት። ጥያቄ ምን ባደርግ ይሳካልኛል? ምን ማድረግ አለብኝ እንዲሳካልኝ? ምን ላድርግ እንዳድግ ቢሆን የበለጠ እኛን የማበርታት የማጎበዝ እድል አለው። ስለዚህ ንግግሮቻችንን ወደ ጥያቄ እንቀይር። ጥያቄውም ደግሞ እኛን መልሶ የሚያበረታ እንጂ የሚያንበረክክ እንዳናደርገው ትንሽ ጠንቀቅ እንበል። ይህንን በጣም እንዲጠቅማችሁ አንድ ሽልማት አለን መጨረሻ ላይ። የበለጠ ንግግሮቻችሁን ሼፕ አድርጋችሁ ራሳችሁን በደንብ እንድታጎብዙ የሚያስችል ሽልማት አዘጋጅተናል። ቆዩ እስከ መጨረሻው። አራተኛው ደግሞ ክሪኤት ኮንሲስተንሲ ወይም ወጥነትን ተለማመዱ። በቃ በየቀኑ እያረጋችሁ ሌየር እያረጋችሁ እንድትመጡ። ምን ይባላል? ግሮዝ ካምስ ፍሮም ዋት ዩ ዱ ዴይሊ ኖት ፍሮም ዋት ዩ ዱ ዋንስ ኢን ኤ ዋይል። ይሄ ከስንት አንዴ የምናደርገው ነገር ኢምፓክትፉል የሆነ ለውጥ አያመጣም፣ ኢምፓክትፉል የሆነ እድገት አያመጣም። ስለዚህ በየቀኑ ሌየር እያደረግን እንድንሄድ። ይሄ በአንድ ወር ውስጥ 30 ደቂቃ በየቀኑ ብታሳልፉና አስባችሁታል 3 ሰዓት አንዴ ብትቀመጡ ብላችሁ አስቡት። ኢምፓክቱ ይሄኛው ሌየር እያደረገ ስለሚመጣ በየ30 ደቂቃ በየቀኑ ውስጥ ፎርጌት 30 ደቂቃ 10 ደቂቃ እንኳን ብታሳልፉ በየቀኑ 15 ደቂቃ ብታሳልፉ ሌየር እያደረገ ስለሚመጣ በጣም የተሻለ ነው። ዛን 3 ሰዓት ቁጭ ብላችሁ አንዴ የምታረጉት ሚሞሪያችሁን የመያዝ ቻሌንጁ ይሄ ሁሉ ይወጣል። አእምሯችን ላይ ደግሞ ብንመጣ ማይንዳችን የሚያውቀው ፕሮቴክቲቭ አይደል? የሆነ ከመጥፎ ነገር መጠበቅ አይደል ስራው። ስለዚህ የሚያውቀውን ነገር ፋሚሊየር የሆነበትን ነገር የመቀበል ቴንደንሲ ያለው። ስለዚህ በየቀኑ ስታረጉ ፋሚሊየር እያደረጋችሁት ነው የምትመጡት። በአበሻ ለዚያው ምን እንላለን? የሚያውቁት ሰይጣን ከማያውቁት መልአክ እንላለን። ሰይጣንን ከመልአክ በላይ ቫልዩ አድርገን አይደለም። የት ግን መለማመዳችን እንደ መጥፎ ነገርን እንድንቀበል ከጥሩ ነገር የበለጠ ራሱ ያደርገናል። ስለዚህ አለማምዱ፣ ራሳችሁን ሌየር እያደረጋችሁ ኮንሲስተንሲ እያመጣችሁ አለማምዱ። ለአእምሯችሁ ፋሚሊየሪቲ ክሬት አደረጉለት። ለምሳሌ ትምህርት ቢሆን በየቀኑ ስታጠኑ፣ በየቀኑ ስትወስዱ፣ ወይም ስራ ላይ ማደግ ያለባችሁ ነገር ቢሆን በየቀኑ ስታደርጉት፣ ንግድ ላያችሁ እንደዛው ስታደርጉ ያንን ሌየር ያደርጋል፣ ፋሚሊየሪቲም ያመጣላችኋል። ይህን ስል ግን ምንድነው በየቀኑ ግዴታ ኮሚትድ ሆነን ሁል ቀን ካላረግነው ፌል እንዳደርግን እንዳትቆጥሩት። በቃ 2 ቀን አርጋችሁት በተለይ ስትጀምሩ ይኖራል። አእምሮ ስላለመደ ባውንስ ባክ ያደርጋል። ስለዚህ 2 ቀን አርጋችሁት 1 ቀን ብትስቱ ኢትስ ኦኬ። በሚቀጥለው ደግሞ 3 ቀን 4 ቀን አርጋችሁ 1 ቀን ብትስቱ ፕሮግረስ እያደረጋችሁ ነው። ስለዚህ በኮንሲስተንሲ ውስጥ ፕሮግረሳችሁን እያያችሁ በርትታችሁ ሂዱበት። 5ኛው ደግሞ ሰርክል ዮርሰልፍ ዊዝ ዘ ራይት ፒፕል። እናንተ ማደግ የምትፈልጉበት ቦታ ላይ መድረስ የምትፈልጉበት ቦታ ላይ የደረሱ ሰዎችን አካባቢያችሁ አድርጉ። ጠጋ በሉ፣ እወቋቸው፣ ኦብዘርቭ በጣም አድርጓቸው። ምንድን ያጎበዛቸው? እነሱንም ጠይቋቸው፣ ኮኔክት አድርጉ።
የት ነበርክ? ከየት ነው የጀመርከው? እንዴት አደግ? ምን ጠቀመህ ብላችሁ። አንዳንዴ ግን ሰው ራሱ ላይ አስተውል ይችላል። ስለዚህ እናንተ አስተውሏቸው። የትኛው ነገር ነው ጥንካሬ ሆናቸው? እኔ ያንን ነገር መማር፣ መውሰድ፣ መተግበር እችላለሁ ወይ ብላችሁ በደንብ አስተውሏቸው። በእነዚህ ሰዎችም አካባቢ ዋሉ። ይህንን ስንል መጠንቀቅ ያለብን የትላንትና ሰዎቻችሁን እያራገፋችሁ ማለት ግን አይደለም። በተለያየ ህይወት ውስጥ ያገኘናቸው ሰዎች አሉ። ለሰው ልጅ ትልቁ ሀብቱ ሰው፣ ገንዘብ አይደለም፣ ቁስ አይደለም። ትልቁ ሀብቱ ሰው። ስለዚህ ትላንት የገነባችሁን ሰዎች ትታችሁ አትሄዱ። ትላንት የገነባችኋቸውን ሰዎች ግንኙነት ያላችሁን ጓደኝነት የሚሆን ዝምድና ትታችሁ አይደለም ወደ ነገ የምትሻገሩት። ስለዚህ እነሱን ሳታጡ እንዲሆን ግን ይህንን ባላንስ አድርጉ። ምክንያቱም እዚህ ፓርት ላይ ብዙ ጊዜ ምክር የሚመጣው ትታችሁ ነገ መሆን የምትፈልጉበትን ሰዎች ብቻ ሰብስቡ አይነት እንዳይሆን። ስለዚህ የትላንትና ሰዎቻችሁንም ይዛችሁ አሁን ደግሞ መጨመር የምትፈልጉትንም ሰዎች አኮሞዴት አድርጋችሁ ከነሱ እየተማራችሁ እያወቃችሁ መሄድ። ይህን ስል ብዙ ጊዜ ሌሎቹን ሰዎች ተው የሚባልበትን ምክንያት ግን አድሬስ ማድረግ አለብኝ። ብዙ ጊዜ ወደፊት ሂዱ፣ እነዛን ሰዎች ተው የሚባልበት ሀሳብ የሚጎዷችሁ የሚጎትቷችሁ ሰዎች ካሉ እዛው እንዳትቀሩ ከሚል ነው። የሚጎዷችሁ ሰዎች ካሉ እነሱን በማንኛውም ሁኔታ መተው ግድ ይላል አይደል? እነሱን ትተን ግን ግሮዝ ፓዝ ላይ ግሮዝ ማይንድ ሴት ላይ ያልመጡ ሰዎች ካሉ ግን እነሱንም አበርትታችሁ መሄድ ለዚያውም የተሻለ ያዋጣል። እየተደጋገፋችሁ መሄድ የተሻለ ያዋጣል። አዎ ኢንፍሉዌንሳቸው እንዳይመጣ መጠንቀቅ አለባችሁ፣ ግን እነሱንም አትተው፣ እያሳደጋችኋቸው ሄዱ። ስድስተኛው ደግሞ መሪያችንን እንያዝ። ለእኛ ህይወት እንደው ከእግዚአብሔር በታች እኛ ኃላፊነት እንውሰድ። እስቲ አስቡት፣ እኔ መኪና እየነዳሁ እጄን አንስቼ መሪውን ሳሊዝ ከሌላ መኪና ጋር ብጋጭ እንደው አትታዘቡኝም? ምን አይነቷ ናት ያማታሉ አትሉ? ወይም ደግሞ ታክሲ ጠርቼ የት ልውሰድሽ ሲለኝ እኔ እንጃ ብል በሽተኛ ብሎ ነው የሚሄደው እሱ ማለት ለምን? ምክንያቱም መዳረሻችንን አውቀን ስለምንነሳ። ይሄን ለምን እናደርጋለን? ታክሲ ላይ እንደው በስንት ሰዓት ልነሳ፣ ስንት ሰዓት ልድረስ፣ ምን አይነት ታክሲ ልጠቀም፣ ይሄንን ሁሉ አስበን ነው የምንሄደው። በየትኛው አቋራጭ ልሄድ የሚለውን ሁሉ ጊዜያችንና ገንዘባችንን ቫልዩ ስለምናደርግ። ህይወታችንስ ከዚህ በላይ ኢምፖርታንት ነው አይደል? ስለዚህ መተን ለህይወታችንም መዳረሻችንን እናስብ፣ ከዛ ለሱ እናቅድ። ከዛ ደግሞ ታክሲ መጥራት ፈልጌ ብዬ አስቤ ብቻ ምንም ጥቅም የለውም፣ አልሄድም አይደል? አልደርስም። ስለዚህ እናቅድ፣ እንተግብር። እኛ ጎረምሶች ሳለን ምን የሚባል አባባል ነበረ? do your best, God makes the rest። ስለዚህ እኔ የማምነው የኔ ሮል መዝራት ነው። ምንም ሆነ ምንም አየሩ ይመጣል አይመጣም የሚለውን ሳለ የኔ ሮል መዝራት ነው። እናንተ ስትዘሩ ግን እግዚአብሔር ያንን ዘር አንድ የጣልናትን ዘር 30 አድርጎ ያበቅለዋል አይደል? ስለዚህ የእኛን ሮል እንወጣ። መዝራቱን ሰበብ ሳናበዛ ምክንያት ሳናበዛ እንስራ። ጆን ማክስዌል እዚህ ላይ ምን ይላል? if you don't plan your life someone else will plan it for you ይላል። እንግዲህ አገራት ያቅዳሉ፣ መንግስት ያቅዳል፣ መስሪያ ቤት ያቅዳል፣ አለቃችን ያቅዳል። እኛ ካላቀድን፣ የእኛን ህይወት ካላቀድን፣ ኢቨን ቤተሰብና ጓደኛም እኮ ያቅዳል፣ እኛን ጨምሮ አንዳንዴ አይደል? ስለዚህ የእኛን ካላቀድን ምን ይሆናል? የሌላ ሰው እቅድ ውስጥ ነው የምንገባው። if you don't plan your life someone else will plan it for you። የሌላ ሰው እቅድ ፈጻሚ ነው የምትሆኑት። ስለዚህ መሪያችሁን ውሰዱ፣ እናንተ ኃላፊነታችሁን ተወጡ፣ መዳረሻችሁን አስቡ፣ አቅዱ፣ ተራመዱ። የመጨረሻውና ሰባተኛው የግሮዝ ማይንድ ሴት ደግሞ 100% እርግጠኛ ሳትሆኑ ጀምሩ። ሳትችሉት ሙሉ በሙሉ ጀምሩ። ፐርፌክሽን የለም፣ ፕሮግረስ እንጂ። በቃ ሁሉን ነገር ችላችሁት አይደለም የሚጀመረው። በኋላ ላይ ስትደርሱበት እኮ ተመልሳችሁ በዚህ ነው የጀመርኩት ብላችሁ ልትስቁ ትችላላችሁ። አሁን ግን ጀምሩ፣ ተራመዱ። ሙሉ በሙሉ ልባችሁ እርግጠኛ ሳይሆን መራመድ ጀምሩ። የቆመ ሰው እኮ ዳዴ ማለት አያስፈልገውም። ልጅ ዳዴ ብሎ ነው አይደል የሚጀምረው፣ ከዛ ነው መቆም የሚችለው። ከቆመ በኋላ እኮ ዳዴ ማለት አያስፈልገውም። ስለዚህ ሳንችል በፊት ዳዴ እንበል፣ በቃ እንራመድ። በተግባር ነው አንድ ነገር መፈለጋችን የሚገለጸው። ስንንቀሳቀስም ነገሮች እንደው በር ይከፍታሉ። ስለዚህ ወደ እድገት፣ ወደ መለወጥ፣ ወደ መሻሻል ለማምጣት ቁጭ ብሎ ማሰቡ፣ ማቀዱ፣ ማለሙ መልካም ሆኖ ሳለ ወደ መራመድ ካልገባ ግን በቃ ህልም ሆኖ ይቀራል። እንዲህ እኮ አስብ ነበር ድሮ የምንለው ነው የሚሆነው። ስለዚህ ተራመዱ። እድገትን ለማምጣት የግሮዝ ማይንድ ሴት ለማድረግ 100% እርግጠኛ መሆን የለባችሁ።
ፐርፌክሽን ሳይሆን ፕሮግረስ ማተር የሚያደርግበት ነው የግሮዝ ማይንድ ሴት። ስለዚህ ተራመዱ፣ ጀምሩ፣ ዳዴም በሉ። እንግዲህ እነዚህን 7 ነጥቦች ስታደርጉ፣ ስተገብሩ፣ ስትለማመዱ ለእድገት ቅርብ ያደርጋችኋል ብዬ አምናለሁ። እንደዚህ አይነት ጠቃሚ ቪዲዮዎች ይዘን ብቅ ስለምንል ኖቲፊኬሽን እንዲደርሳችሁ ሲለቀቁ ሰብስክራይብ አድርጉ። እንግዲህ ዛሬ ስጦታ ይዘን መተናል። እድገታችሁን የበለጠ የሚያቀላጥፍ ግሮዝ ማይንድ ሴት እንድትይዙ በደንብ የሚያስችል ንግግሮቻችሁን ወደ ጥያቄ እንድትቀይሩ ሪሊ ግሮዝ ማይንድ ሴታችሁን በደንብ የበለጠ እንድታፈጥኑ የሚያደርግ በኒውሮ ሊንግዊስቲክ ፕሮግራሚንግ የተቃኘ የኦንላይን ኮርስ ውጤታማ ህይወት የሚል ስጦታ ይዘን መተናል። በዚህ 1 ሳምንት ውስጥ ሰብስክራይብ ለሚያደርጉ ለ2 እድለኛ ሰዎች ይህን ስጦታ እንሸልማለን። ተቀላቀሉ፣ ቤተሰብ ሁኑ፣ ተጠቀሙበት። እናመሰግናለን። See you next time.